ሀገራችን ፈጣን የከተሞች እድገትና መስፋፋት እያስተናገዱ ካሉ የዓለም ሀገራት መካከል አንዷ ነች። የከተሞች እድገት የአንድን ሀገር ኢኮኖሚ ለማሳደግ ከፍተኛ ድርሻ ያለውና የእድገት ምልክት ቢሆንም በሌላ መልኩ ከተሞች በእቅድ መምራት ካልተቻለ የኢኮኖሚና ማህበራዊ እንዲሁም አካባቢ ቀውሶችን ያስከትላል። በተለይ ደግሞ የመንግስት አቅምና ምላሽ ከከተሞች እድገትና መስፋፋት ፍጥነት ጋር መራመድ ካልቻለ ችግሩ እየከፋ ይሆናል። በመሰረተ ልማትና ማህበራዊ አገልግሎቶች ለማዳረስ ጫና ከመፍጠሩም በላይ እንደኛ ላሉ ታዳጊ ሀገራት ፈተናም ይሆናል። ከገጠር ወደ ከተማ የስራ አማራጮችን ለማግኘት የሚደረገውን የህዝብ ፍልሰት በገጠር የስራ ዕድሎች በበቂ ሁኔታ በማመቻቸት መቆጣጠር ያስፈልጋል። አሊያ ግን ከተሞች የሚመጣውን ኃይል የማስተናገድ አቅም ሳይገነቡ ውስብስብ ችግር ውስጥ መውደቃቸው አይቀሬ ነው። ይህንን የተረዳው የአማራ ክልል ምክር ቤት ህዳር 19 ቀን 2013 ዓ.ም ባካሄደው 5ኛ ዙር 6ኛ ዓመት የሥራ ዘመን 4ኛ መደበኛ ስብሰባ ላይ 23 ከተሞች በከተማ አስተዳደርነት እንዲያድጉ ውሳኔ ካሰረፈባቸው ከተሞች መካከል በምስራቅ ጎጃም ዞን የምትገኘው የአማኑኤል ከተማ አንዷ ናት። የአማኑኤል ከተማ ስያሜዋን ያገኘችው ከቤተክርስቲያኑ ስያሜ ጋር ተያይዞ እንደሆነ አባቶች ያስረዳሉ። ቦታው በመጀመሪያ ደልማ አማኑኤል ተብሎ ይጠራ እንደነበር የዕድሜ ባለጸጎች ይናገራሉ። የአማኑኤል ቤተክርስቲያን በ327 ዓ.ም በአብርሃነ አጽብሃ ዘመን ተቆረቆረ። ደብሩ ወይም ቤተክርስቲያኑም መጀመሪያ ደብረ እግዚአብሔር ይባል እንደነበር አባቶች ይናገራሉ። ይህ ስያሜ ከደጃዝማች ብሩ ጎሹ ተሰይሞ ለብዙ ጊዜ ከቆየ በኋላ በ1886 ዓ.ም ንጉሥ ተክለ ሃይማኖት ደብረ ጽባህ አማኑኤል ብሎ እንደሰየመው ከአባቶች የተገኘው መረጃ ያስረዳል። ከዚህ ጊዜ ጀምሮ ቤተክርስቲያኑ ብቻ ሳይሆን በዙሪያ ያሉ ቦታዎች ስያሜ አማኑኤል እየተባሉ እንደሚጠሩ ከአፈ ታሪክ የተገኘው መረጃ ያስገነዝባል። በዚህም የአማኑኤል ከተማ የተመሰረተችው ወይም የተቆረቆረችው በ1886 ዓ.ም መሆኑን ብዙ አባቶች ያስረዳሉ። ከተማዋ በ2013 ዓ.ም ወደ ከተማ አስተዳደርነት ካደገች በኋላ የመጀመሪያውን ከንቲባ በመሾም በልማት ጎዳና ላይ ትገኛለች። በ2014 በጀት ዓመት በከተማ አስተዳደሩ ከ19 ሚሊዮን ብር በላይ በጀት በመመደብ የከተማው ማህበረሰብ ችግር ያቃለሉ በርካታ መሰረተ ልማቶች ተከናውነዋል። ከተሞች እንደ አዲስ በሚገነቡበት ጊዜ የመሰረተ ልማት አውታሮች ዘላቂነት ያላቸውና ከተሜነትን የሚያረጋግጡ መሆን አለባቸው። ለዚህም መንግስት የከተሞችን እድገት ለማፋጠንና ተመጣጣኝ እድገት እንዲኖራቸው ለማድረግ የከተሞች የኮሪደር ልማትን እየተገበረ ይገኛል። አንድ ላይ መኩሪያ እባላለሁ። በአማኑኤል ከተማ በ01 ቀበሌ ውስጥ ነዋሪ ነኝ። በተለይ በሰፈር 4 እና በሰፈር 5 በተነበረው በተለይ በሰፈር 4 ላይ እና በሰፈር 5 ባለንበት ይሰራ የነበረው ጭቃና የነበረው መውጫ መግቢያ ለጋሪዎች ለሰሙና ለህፃናት መንቀሳቀሻ አስቸጋሪ በመነበረበት አሁን ግን ኮብሎችና ሌሎቹ የተለያዩ ስራዎች ተሰሩ በመሆኑና ከዚህ ከጭቃና ከቆሻሻ ነገሮች የጸዳ በመሆናችን ስራው የጋራችንና የጋራ የልማት ስራችን በመሆኑ ወደፊትም በየአካባቢያችንና በየደጃችን የየራሳችንን አካባቢ ቆሻሻ እንዳይደፋ የግል ንጽህናችንን እንጠብቅና የአካባቢ ንጽህና እንጠብቅ። የህብረተሰቡ ተሳትፎ በተቻለ መጠን ቦታዎችን በማጽዳት ሶስተኛ ወገን በሚያጸዳበት ጊዜ አብሮ በመተባበር ይህንን ስራ ሰርቷል። የአካባቢ የግላችንና የአካባቢያችን በመሆኑ ይህንን ስራ ሰርቷል። ለወደፊትም ደግሞ ሁላችንም ከዚህ በለጠ ደግሞ ሌሎች ቦታዎችን ደግሞ ይሄ ልማት ስራው ቢቀጥልና ቋሚነት ዘለቄታ ያለው እንደዚህ ቢሰራ ደስ ይለናል። ለሰላም ቢኖር ደካማ እንደ ልብ ይሮጣል ይገባል። ሁሉም የኛ ናቸው። እዚያም ያለው የኛ ነው፣ እዚህም ያለው የኛ ነው። ግን ሰላም ነገር አልተገኘም። አሁንም ቢሆን ሰላም አልተገኘም። ከራሴ ጀምሮ እዚህ ጎረቤት መኮነን ነው፣ እዚያ እሱ መኮነን ነው፣ እዚያ መኮነን እየሆነ ብላሽ ነው የሆነብን እንጂ መንገዱ ያው መሰራቱ ጥሩ ነው። አሁንም ጠንክሩ በርቱ። እኛ የገበያው ነገር መጥፋቱ ነው እንጂ ሁሉም በበኩሉ ማዋጣት መስራት ይችል ነበር። ግን ከየት መጡ? ለጭቃ አርፈናል። ቆንጆ ነው። በዚህም አሁን ይቀጥል፣ ይሰራ፣ መንገድ ይከፈት፣ ያለው መንገድ ሁሉ ይከፈት። በዚያም ያለው መንገድ ይከፈት፣ በዚህም ያለው መንገድ ይከፈት። ክፋት ላይ ነው ያለው ህዝብ። ለምን ይበደላል? ለምን ያንስ ቢሆን እኔ ስደፋ የአካባቢው እዚህ ስደፋ ቢቆጣጠር ቁጥጥር ነገር ቢኖረው ያ ሁላ ቆሻሻ አይኖርም። እየተሰራ ብላሽ ለምን ነው የሚሆን?